ፕሌይስቴሽን 3 ሱፐር ስሊም እንዴት ወደ ሴፍ ሞድ እንደምንከታት እናያለን። የፕሌይስቴሽን 3 ሴፍ ሞድ ከፕሌይስቴሽን 4 ትንሽ ለየት ይላል። አብረን እናያለን። መጀመሪያ እንግዲህ ፓወር ኬብሉን ኮኔክት ካደረግን በኋላ የቀይ መብራት ነው የሚያሳየን። አንድ ጊዜ ተጭነን እንይዘዋለን። ሁለት ጊዜ ቢፕ ሳውንድ ካሰማ በኋላ እንደገና መልሶ ቀይ ሲያበራ እንለቀዋለን። አሁንም ተጭነን እንይዘዋለን። ልክ ስንጫነው አረንጓዴ መብራት ያበራል። ከዛ 4 ጊዜ ቢፕ ሳውንድ ያሰማል። እዚህ ጋር ግን መሸወድ የሌለባችሁ የመጀመሪያውን አንዴ ቢፕ ካለ በኋላ ሁለቱም በተከታታይ ቢፕ ቢፕ ካለ በኋላ ነው የመጨረሻውን ቢፕ የሚያሰማው ማለት ነው። ስለዚህ 4 ይሞላል ማለት ነው። 4 ቢፕ ሳውንድ ካሰማ በኋላ እንግዲህ በድጋሚ ቀይ ይበራል። አሁን እንለቀዋለን። መጨረሻ እንግዲህ አንድ ጊዜ ስንጫነው አረንጓዴ መብራት ይበራል። አሁን ፕሌይስቴሽን 3 ሴፍ ሞድ ውስጥ ገብቷል ማለት ነው። ናይስ። እንግዲህ የሴፍ ሞድ ጥቅሞችን በተመለከተ ከዚህ በፊት የሰራነውን ቪዲዮ ቼክ ማድረግ ትችላላችሁ። በዩቲዩብ ቻናላችን ሰፋ ያሉ ቪዲዮዎችን ይዘን እየመጣን ነው። ስሊክ ጌምስ